ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ ቅዱሳን? በጌታ ተባረኩ። ጸጋ ይብዛላችሁ። ጥቂት ደቂቃ የጌታን ቃል ለመስማት ጊዜ ይኑርን። ደግሞ በየዕለቱ አንድ ምዕራፍ ማንበብን እንዳትረሱ። በጌታ አዳኝና እረፍት የሆነው የእግዚአብሔርን ስም ለዘላለም ይባረክ። ወደ እረፍቱ እንድንጠጋ እግዚአብሔር ይርዳን። ተባረኩ። ወደ ዛሬው ሀሳብ እንመለሳለን። የልመና እና የረዳታ ልመና ጸሎት። እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ። ጩኸቴንም ሰማ፣ ከሚወጣው ጉድጓድም ከሚያቀደው ማጥም አወጣኝ። እግሮቼም በዓለት ላይ አቆመኝ፣ አካሄድም አጸና። ለአምላካችን የሚሆነውን ውዳሴ አዲስ ዝማሬ በአፌ ላይ አኖረ። ብዙዎቹም ያያሉ ይፈርማሉ፣ በእግዚአብሔርም ይታመናሉ። እግዚአብሔርን መታመኛ ያደረገው ወደ ትዕቢተኞች የማይመለከተው የሐሰትንም አማልክትንም ወደሚያመልኩት የማያይ ሰው ብፁዕ ነው። እግዚአብሔር አምላክ ሆይ አንተ ያደረግከው ድንቅ ነገር ነው። ድንቅ ነገርም ብዙ ነው። ለእኛ ያቀድከውን ልንዘረዝር የሚችል ማንም የለም። ሊያወራም ልናገርም ብል ስፍራ ቁጥርም አይኖረውም። መስዋዕትንና ቁርባንን አልፈልግህም። ጆሮውም ግን ከፍተህ የሚቃጠል መስዋዕትንም የኃጢአት መስዋዕትንም አላሻም። እኔም እንዲህ አልሁ፣ እኔ እነሆ መጥቻለሁ። ስለ እኔም በመጽሐፍ ተጽፏል። አምላክ ሆይ ፍቃድህንም ላደርግ እሻለሁ። ሕግህንም በልቤ ውስጥ አኑር። በታላቅ ጉባኤ ውስጥም ጽድቅንም አበስራለሁ። እግዚአብሔር ሆይ አንተ እንደምታውቀው ከንፈሮችም አልገጠሙም። ጽድቅንም በልቤ አልሸሽግም። ታማኝነትንና መዳንንም እናገራለሁ። ምሕረትንና እውነትን ከታላቅ ጉባኤ አልደብቅም። እግዚአብሔር ሆይ ምሕረትን አትነፍገኝ፣ ቸርነትንም እውነትን ዘወትር ይጠብቁኝ። ስፍራ ቁጥር የሌለው ክፋትም ከቦኛልና የኃጢአት ብዛት ስለያዘኝ ማየትም ተስኖኛል። ከራሴ ጠጉር ይልቅ በዝቷል፣ ልቤም ክዶኛል። እግዚአብሔር ሆይ ታደገኝም ዘንድ ፍቃድ ይሁን። እግዚአብሔር ሆይ እኔን ለመርዳት ፍጠና። ነፍሴንም ለማጠቅ የሚፈልጉ ይፈሩ ይዋረዱ። ጉዳቴንም የሚሹ ተዋርዶ በመጠበቅ ይመለሱ። በእኔ ላይ እሳይ የሚሉ በራሳቸው ኀፍረት ይደነግጡ። አንተን የሚፈልጉ ሁሉ ግን ሐሰትንም ያድርጉ፣ በአንተም ደስ ይበላቸው። ዘውትርም የአንተንን መዳንን የሚወዱ እግዚአብሔር ከፍ ከፍ ይበሉ። እኔም ደካና ችግረኛ ነኝ። ጌታ ሆይ ያስብልኛል። ጌታ ግን ያስብልኛል። አንተ ረዳቴና አዳኜ ነህ። አምላኬ ሆይ አትዘግያ። እግዚአብሔር እኛን ሊረዳና ሊሰማ አይዘግይ። ጸጋ ይብዛላችሁ። ተባረኩ።